እንዴት ናችሁ? እንግዲህ ከእኔ ጋር ይመስለኛል 6 ቀን የሃይማኖት ፍልስፍናን ጊዜ የሚሆን አስከሰጡን ደግሞ 7ኛው ቀን ስለ ፓትሪዮቲዝም ፊሎሶፊካል ፐርስፔክቲቭ ሰጥተን አንድ በጋ ላይ የሰጠነው ኮርስ ነበረ። እሱን አሁንም ጊዜ ካለን አንድ ቀን ተሻግረህ ካለን ጊዜ እንሰጣለን ማለት ነው። ሀገርን መውደድ በፍልስፍና ፖለቲካል ቲዎሪ ማለት ነው። አጠቃላይ 7 ቀን ነው ማለት ነው። እንግዲህ የሃይማኖት ፍልስፍናን ባለፉት 5 ዓመታት ቅድም ይሁን እንዳለው የተለያየ ቲም ስለነበረው በተቻለ መጠን እሱን ፍሎ እየጠበቅን ለማቅረብ ነው የምንሞክረው እና የዘንድሮ ደግሞ ሰውነት የሚል መልክ ያለው ነው የክረምቱ የትምህርቶች የነበሩት ማለት ነው። የነበራችሁ የምታስታውሱ ከሆነ እና የሃይማኖት ፍልስፍናም ያንን ለመከተል የሚያደርገው ጥረት ይኖራል እና በዛ ልክ እንድትረዱ መጀመሪያ አሳስባለሁ። የኮርሱ ማለት ይከብደኛል። የምንወያይበት የሃይማኖት ፍልስፍና አካሄዱን በተመለከተ እንዴት ነው የምናደርገው? ዛሬ ኦልሞስት ግማሹ ሙሉን ጊዜ ስለማይፈጅ አይደለም ለውይይት ለማቅረብ እንኳን ግማሹን ነው ማቅረብ የሚመስለኝ አለን ጊዜ አንጻር ማለት ነው። ምንድነው የምናደርገው ዛሬ የሃይማኖት ፍልስፍና ምንድን ነው የሚለውን ቤዚካሊ እሱን እናያልና ከዛ በኋላ ሃይማኖት ራሱ ምንድን ነው የሚለውን ነበር ያሰብኩት። ነገር ግን ራሱ የሃይማኖት ፍልስፍና ምንድን ነው የሚለው 1 ሰዓት ውስጥ ወይ 1 ሰዓት ከምናምን ውስጥ የሚያልቅ ስላልመሰለኝ ወደ 2ኛው ቀን የምናሻግረው ይሆናል። ስለዚህ ዛሬ የሃይማኖት ፍልስፍና ምንድን ነው የሚለውን በሁለት መልክ በጣም ቀላል የሚመስለኝ አንድ ነገር ምን አይደለም ብሎ ማቅረብ ማለት ነው ዋትዝኖት። ስለዚህ የሃይማኖት ፍልስፍና ምን አይደለም የሚለውን በጣም ሾርትና ፕሪሳይስ በሆነ መልኩ አቅርብና በጣም ሰፋ ያለው የሃይማኖት ፍልስፍና ምንድን ነው የሚለው ደግሞ ሰፋ ያለው ጊዜ ወስደን እናያለን። ከዚህ የሃይማኖት ፍልስፍና ምንድን ነው የሚለውን ስናጠና የዋትስ ሪሊጅን ዋትስ ፊሎሶፊ በፊሎሶፊ እና በሪሊጅን መካከል ያለው ግንኙነት ስናጠና የሚወስደን የሃይማኖት ፍልስፍና የሚያያቸው እሾች ናቸው ማለት ነው። ዞሮ ዞሮ ይህንን እንዳየን በዲፎልት ወደዛ ነው የሚወስደን የሃይማኖት ፍልስፍና ምንድን ነው የሚያያቸው። ስለዚህ ከነዚህ ከሚያያቸው መካከል አንድ ኮንሰፕት እናያለን፣ አንድ ፕሮብሌም እናያለን፣ 3 ደግሞ ኮንቴምፖራሪ ኦፍ ፊሎሶፊ ሪሊጅን እናያለን ማለት ነው። ኮንሰፕት ስል ኮንሰፕት ኦፍ ጋድ እናያለን። በዚህ ውስጥ 2 ነገር እናያለን። አንዱ የፈጣሪ ህልውና ነው። ሁለተኛው አትሪቢዩቶቹ ናቸው ወይ ባህሪያት የምንላቸው ኦምኒ ተብሎ የሚገለጹትን። ስለዚህ በቃ አንድ ኮንሰፕት ነው የምናየው። እሱን ተመርኩዘን ስናየው የፈጣሪ ህልውናን አይተን የፈጣሪ ባህሪያት የሚለውን ነገር አስከትለን ስንሄድ በአንድም በሌላም ሊስብልን ነገር ፕሮብሌም ነው። ከዛ ፕሮብሌሞች ደግሞ አንዱ ነገር እኩይ ነው ማለት ነው። ራሷ ኦምኒ ነገሮችን ስናነሳ የፈጣሪ ባህሪያት ቀጥሎ ኮመን ሴንስ ኦፍ ኤቲዝም የሆነው ፕሮብሌም ፊብል ይመጣል ማለት ነው። ግዴታችን ነው። ስለዚህ 3ኛ ወይ 4ኛው ቀን ላይ እሱ ይመጣል ማለት ነው። እሱ ቆም አድርገን 5ኛውና 6ኛው ቀን ኮንቴምፖራሪሽን ያለን ዓለማዊነት ነው ያለው ማስተር ዩና ዛሬ ሃይማኖትና ሴኩላራይዜሽን፣ ሃይማኖትና ናሽናሊዝም እና ጊዜ ካለን ደግሞ ሃይማኖትና ኤቲክስ የተወሰነ እናነሳለን ማለት ነው። ስለዚህ በዚህ መልኩ ነው የምንወያየው ርዕሶች አንዱን እየሳበ ነው የሚመጣው ማለት ነው። እና ዛሬ ወደ ቀጥታ ወደ ኮርስ ስገባ አይደለም የሃይማኖት ፍልስፍና በራሱ እኛ ሀገር የሚሰጠውን ማህበረሰብ ውስጥ ብቻ አይደለም ኤሊት ውስጥም ጨምሮ በጣም የተዛባ ልክ ያልሆነ ተገቢ ያልሆነ ሳቢ እንዳለ መቼም ትረዳላችሁ። ተውት ሃይማኖት ፍልስፍና በራሱ ፍልስፍናን ማለት ነውና እሱን ለማጥራት ራሱ ፍልስፍና ምንድነው የሚለውን ማጥራት አሁን ካለኝ ጊዜ አንፃር ይከብደኛል። ግን የሃይማኖት ፍልስፍናን በራሱ ምንድነውና ምን አይደለም የሚለውን ሳነሳ ግን አንድም በሌላም እሱ ነገር እናነሳለን ማለት ነው። ስለዚህ ቅድም እንዳልኳችሁ ቀላሉ ነገር የሃይማኖት ፍልስፍና ምን አይደለም የሚለውን ማቅረብ ነው። ለምሳሌ ቀላል ነው የምለው ለምንድን ነው? አንድ ታብሌት አይቶ የሚያክሰው፣ ኮምፒውተር አይቶ የሚያክሰው፣ መኪና አይቶ የሚያክሰው ይሄ ስልክ ታብሌት እንዳልሆነ ኮምፒውተር እንዳልሆነ ወይ መኪና እንዳልሆነ በቀላሉ መረዳት ይችላል። ብዙ ትንታኔዎች ሳይገባ ይሄ ነገር ታብሌት ነው ስለው ታብሌት አይደለም ይለኛል፣ ኮምፒውተር ነው ስለው ኮምፒውተር አይደለም ይለኛል። ዛት ማች ኢዚ ነው የሆነ ነገር አይደለም ማለት ወይ ደግሞ ኖ ሲኖት ለማለት ቀላል ነው። ከበድ የሚለው ስልክ ይሄ ነገር ስልክ ነው ወይ የሚለውን ነገር
ጠይቃችሁ ዮናስ ስልክ ምሳሌ ስለሚያደርግ ነው ስልክ ምሳሌ ማድረግ ነው። ስለዚህ ስልክ ቅርጹን አይታችሁ ስልክ ነው ልትሉ ትችላላችሁ። ነገር ግን ቀፎ ሊሆን ይችላል፣ የስልክ ቫሪያንት ሊያኖረው ይችላል። በጣም ዲቴልስ ነገር ትንሽ ማወቅ ያስፈልጋል ይሄ ነገር ስልክ ለማለት ማለት ነው። ለሴም አናሎጂ ይሰራል የሃይማኖት ፍልስፍና ላይ ነው። ሃይማኖት ፍልስፍና ያደለም ማለት ቀላል ነው። ቅድም እንዳልኳቸው ይሄ ነው ለማለት ግን ትንሽ ዘርዘር ያሉ ነገሮችን ማየት ይፈልጋል። ስለዚህ ሃይማኖት ፍልስፍና ምን አይደለም ከሚለው ነው የሚጀምረው ለማለት ነው ሁሉ ማውራው። እንግዲህ የመጀመሪያው ሃይማኖት ፍልስፍና ያልሆነው ነገር አንድ ፓርቲኩላር የሆነ ሃይማኖትን ትሪት ለማድረግ በአንድን በመደገፍም በመቃወምም አንድን ሃይማኖት ኤክስ የተባለ ሃይማኖትን በድጋፍም በተቃውሞ መልክ ሀሳቦችን ለማንጸባረቅ የቆመ ዘርፍ አይደለም የሃይማኖት ፍልስፍና። ሁለት ባህሪያት አለው አንድን ሃይማኖትን በተመለከተ በድጋፍና በተቃውሞ። አንደኛው አፖሎጂስቲክ የሚባል አለ፣ ሁለተኛው ፖሌሚክስ የሚባል አለ። አፖሎጂስቲክ ማለት የፕላቶን ስራ የምታውቁ አፖሎጂን ታውቃላችሁ ብዬ አስባለሁ። የሶክራተስን በተመለከተ እንዴት ዲፌንድ እንዳደረገው ማለት ነው። ዘሴም ቲንግ እዚህ ላይ አፖሎጂስቲክ በሃይማኖት ፍልስፍና አንድ ሃይማኖት ኤክስ የተባለ ሃይማኖት ያለው አስተምሮ ያለውን ዶግማቲክ ነገር ሪቹዋሉን እንደዚህ ነገሮችን በተመለከተ ዲፌንድ ማለት ነው። አፖሎጂስቲክ ዲፌንድ ያደርጋል። የሚሰጡ ክሪቲክሶች ካሉ እነሱን ክሪቲክሶችን ተመልክቶ ዲፌንድ ያደርጋል። ምናልባት በኋላ ከቴዎሎጂ ጋር ለይቼ ትንሽ ስለማወራ እንዳይደባለቅ ከተደባለቅባችሁ በኋላ መልሻ አልሰዋለሁ ከቴዎሎጂ እንዴት እንደሚለይ ማለት ነው። አፖሎጂስቲክ ዲፌንድ ነው የሚያደርገው። ልክ ሶክራተስ ዲፌንድ እንዳደረገው መጀመሪያ ሌሎች ነገሮች ይመጡና ክሪቲክሶች ይመጣሉ። ለነዛ ክሪቲክሶች የሚሰጥ ዲፌንድ ነው አፖሎጂስቲክ ማለት ነው። የሃይማኖት ፍልስፍና በበኩል እንግዲህ ዲፌንድ የሚያደርግ አንድ ዘርፍ በዲፎልት ምን አለው? ፊክስድ ኢንተረስት አለው ማለት ነው። ከሆነ ቦታ ቆሞ ነው ዲፌንድ የሚያደርገው። የኒውትራሊቲ ባህሪ በፍጹም ሊኖረው አይችልም። በሌላ በኩል ግን የሃይማኖት ፍልስፍና ምን አለው? የኒውትራሊቲ ባህሪ አለው ማለት ነው። ፊክስድ ኢንተረስት የለው የሃይማኖት ፍልስፍና። ስለዚህ ከአፖሎጂስቲክ የሚለየው ባህሪ የሃይማኖት ፍልስፍና ይሄ ነው ማለት ነው። ሁለተኛው ፖሌሚክስ ያልኳችሁ ነው። ይሄ ደግሞ የአፖሎጂስቲክ ተቃራኒው ማለት ነው። ቅድም እንዳልኳችሁ ዲፌንድ ነው የሚያደርገው። ቅድም የሆነ ኢንተረስት ያለው ወገን ነው ወይ የዚያ ሃይማኖት ተከታይ ነው። ስለዚህ ሃይማኖቱ ላይ የሚሰጠውን ክሪቲክስ ዲፌንድ የሚያደርግ ነው አፖሎጂስቲክ። ፖሌሚክስ በበኩሉ ደግሞ ክሪቲክስ ነው የሚያደርገው። የአንድ ሃይማኖት የሚያስተምረውን አስተምሮ በተመለከተ ኖ ስተት ነው እያለ ነው የሚለው ማለት ነው። ሁለት መልክ አለው አክቹአሊ ፖሌሚክስ። አንዱን ሃይማኖት ሌላኛውን ሃይማኖት ምሳሌ ጥሩ ነው አላውቅም፣ በነፃነት እናውራና እስልምናው የክርስቲያን የሆነ የአንዱን ዘርፍ ማለት ነው የፕሮቴስታንቲዝም ላይ እንበልና እዛ ላይ የሚያነሳው ክሪቲክስ ሊሆን ይችላል። ወይ ደግሞ አንድ ሃይማኖት ውስጥ ሆኖ በሆነች አስተምሮ የተለያየ ከሆነና ሁለት የሃይማኖት መሪዎች ኖ ይሄ በዚህ መልኩ ነው ኢንተርፕሬት መደረግ ያለበት፣ ይሄኛው ደግሞ በዛ ልክ ነው ኢንተርፕሬት መደረግ አለበት ተብሎ በአንድ ሃይማኖት ውስጥ ቢሆን እርስ በራስ መጋጨት ካለና ያንን መጋጨት በተመለከተ የሚሰጡ ክሪቲክሶች ፖሌሚክስ ናቸው ማለት ነው። የሃይማኖት ፍልስፍና ልክ አፖሎጂስቲክ እንዳልሆነ ሁሉ የፖሌሚክስ ባህሪ የለውም። የሆነ ቦታ ቆሞ አንተ ሚስተር ኤክስ ሃይማኖት ይሄን የምታነሳው የሃይማኖታዊ አስተምሮ ስህተት ነው የሚል ስታንድ የለውም የሃይማኖት ፍልስፍና። ስለዚህ አፖሎጂስቲክም አይደለም ፖሌሚክስም አይደለም ማለት ነው። ሌላ ሁለተኛው የሃይማኖት ፍልስፍና ያልሆነው ቶሎ ቅድም እንዳልኳችሁ አጠራጠር አድርጌ ነው ማለት ነው። የሃይማኖት ፍልስፍና ሁለተኛው ያልሆነው ነገር ደግሞ ቴዎሎጂ አይደለም። ከቴዎሎጂ በክርስትናው ቴዎሎጂ እንለዋለን፣ በእስልምናው ኢሊል አልካለም ይባላል። ልክ የቴዎሎጂ እኩሌታ ነው። የእስልምናን አስተምሮ ወይ ደግሞ የዳዋ ሚሽነሪ ይመስል ነገር የለውም። የሃይማኖት ቴዎሎጂ የሚባለው ቴዎናሎጂ ነው። ባጭሩ ብዙዎቻችሁ ታውቃላችሁ ያስባለሁ። ስለ ጋድ በተለይ ዲስኮርስ መስጠት ነው። ግን ዊዝን በፌዝ ፍሬምወርክ ውስጥ ሆኖ ነው። አሁንም ቆሞ ነው ፌዝ ላይ ቆሞ፣ ነገር ግን ስለ ጋድ ዲስኮርስ ስለ ሪሊጅን ስለቆመበት ሃይማኖትን ተመርኩዞ ግን ስለዛ ዲስኮርስ ይሰጣል ቴዎሎጂ።
ምናልባት ቴዎሎጂ የተማራችሁ ሰዎች እዚህ ውስጥ ካላችሁ ፊሎሶፊካል ቴዎሎጂ የሚባል ነገር አለ እኮ የፍልስፍናን ቱልስ ኤንድ ሜተድስ የሚጠቀም ትሉ ትችላላችሁ። እስቲል ግን ምን ሆኖ ነው ሊጠቀም ይችላል። ልክ ነው። የፍልስፍናን ቱልስ ኤንድ ሜተድስ ግን ዊዝን ምን ፌዝ አችን ፍሬምወርክ አይደለም። ቴዎሎጂ የሃይማኖት ፍልስፍና ሰብሴት ኦፍ ቴዎሎጂ ነው። ምንም ፊሎሶፊካል እንኳን ቴዎሎጂ ቢኖር እንኳን ስቲል የቴዎሎጂ ሰብሴት ነው። ይህም ያከራክረን አይደለም። ስለዚህ የሃይማኖት ፍልስፍና ከቴዎሎጂ የሚለየው አሁንም ያ ነው። ከፌዝ ፍሬምወርክ ይወጣል የሃይማኖት ፍልስፍና ከቴዎሎጂ ማለት ነው። ዘሴም ቲንግ ይላል ካላሙ በእስልምናው ማለት ነው። በኋላ ፌዝ ኤንድ ሪዝም ኤክስተንስ ኦፍ ጋር ላይ ስናመጣ ድጋሚ የምናመጣው ነገር ነው። ይሄንን ነገር ግን ኤፒስቶሞሎጂ ይጠቀማል፣ ሜታፊዚክሱን ይጠቀማል ማለት ነው። ሌላው ምናልባት ቅድም ሳረሳው በአፖሎ ቅድም አፖሎጂስቲክ እና ቴዎሎጂ ታዲያ ምንድነው ልዩነቱ የሚል ጥያቄ በመሰረታዊ እናስራቢያኑ ከሃይማኖት ፍልስፍና አንፃር ለየት እንደው ለመወያየት ያክል የሚለያዩት ምንድነው? ቴዎሎጂ እንደ ፕሮአክቲቭ ነው ብዬ አስባለሁ። ቀድሞ ነው ስትራክቸር ይሰራል፣ ክሪቲክስ አይጠብቅም። የፌዝ ሲስተማቲክ ኮርሶችን የማዘጋጀት ባህሪ አለው። ፕሮአክቲቭ ነው። አፖሎጂስቲክ ግን ሪአክቲቭ ነው። ክሪቲክስ ሲሰጥ ለዛ ክሪቲክስ የሚሰጥ ምላሽ ነው። እነ ጀስቲን ማርቲር ያደረጉት ማለት ነው። ስለዚህ ክሪቲክስ ይጠብቃል። ያን የግሪክ ፍልስፍና የሮማን ግሪኮቹ ክርስትና ላይ የሚያነሱትን ነገር ዲፌንድ ያደርጋል። ለዛ ነው ጀስቲን ማርቲር ፈርስት አፖሎጂ ሰከንድ አፖሎጂ የሚል ስራዎች የነበሩት ማለት ነው። ክርስትና ዲፌንድ የማድረግ ባህሪ አለው። ሌላ ኦዲየንሱ ነው። ቴዎሎጂ ለአማኙ ነው። ከዛ አማኝ ውጭ ለሆነው አይደለም በባህሪው ማለት ነው። አፖሎጂስቲክ ግን ለአውትሳይደርስ የሚሰጥ ነው። ምክንያቱም ክሪቲክስ የሚያስወጡ ቀላል ነው መረዳት። አውትሳይደሮች ናቸው። ለነዛ አውትሳይደሮች የሚሰጥ ዲፌንድ ነው። ስለዚህ ከኦዲየንስ አንጻር በቴዎሎጂ እና በአፖሎጂስቲክ መካከል ልዩነት አለ ማለት ነው። ሶስተኛው የሃይማኖት ፍልስፍና ያልሆነው ኤቲዝምን ወይም አግኖስቲሲዝምን የማስፋፋት ወይ ሃይማኖተኛ የነበረውን ሰው ወደ ኤቲዝም ወይ አግኖስቲክ እንዲሆን የማድረግ ዓላማ ደግሞ ፍጹም የለውም። ይህንን ስል ጥንቃቄ ማድረግ ይፈልጋል። ምክንያቱም አቴዝምንና አግኖስቲሲዝምን በኋላ ስለማይ ማለት ነው። አሁን ዛሬ የሃይማኖት ፍልስፍና አካል አይደለም ብለን አይደል ወይ በኋላ ስለ ኤቲዝምና ስለ አግኖስቲሲዝም ሳወራ ማለት ነው። እንደዛ ማለት አይደለም። ልክ የቴዎሎጂ የሚያነሳቸውን አርጊመንቶች ሳውንድ ናቸው አይደላቸውም የሚለውን ነገር ኮንሰፕቶቹን ቲዎሪዎችን እንደሚመረምረው ሁላ ፍልስፍና እንዴት አድርጎ እንደሚመረምረው እናያለን። እንደሚመረምረው ሁላ ኤቲዝም ፈጣሪ የለም ሲል የሚያቀርባቸው አርጊመንቶች ሳውንድ ናቸው ሳውንድ አይደሉም፣ ክሪቲካሊ ታስበውበት የቀረቡ ናቸው ኦር ዝም ብለው በድርቅና የቀረቡ ናቸው፣ በሆነ ባክግራውንድ ታሪክ ብቻ ተመርኩዞ የቀረቡ ናቸው የሚለው ነገር ይመረምራል ማለት ነው። ነገር ግን ቅድም እንዳልኳቸው ኤቲዝምን ማስፋፋት አይደለም፣ አግኖስቲሲዝምን ማስፋፋት አይደለም። ወይ ደግሞ አብዛኛው ኤቲስቶች ለምሳሌ ሴኩላር ሂውማኒዝምን ያቀነቅናሉ። ሴኩላር ሂውማኒዝም ማለት ምንድነው? ኮንስትራክቲቭ የሆነ ሞራል ኮንዳክት ዊዛውት ሪሊጅን ማለት ነው። ሪሊጅን አያስፈልግም ሞራል ኮንዳክት እንዲኖረን አጠር ባለ መልኩ ማለት ነው። ስለዚህ ይህንን ሴኩላር ሂውማኒስት ሰዎች እንዲከተሉ የማድረግም ዓላማ የለውም ማለት ነው። የኤቲዝምና የአግኖስቲሲዝምን ፎሎወር መፍጠር አይደለም ስል። ስለዚህ ሶስት ነገሮች አይደሉም አለን ማለት ነው። የሃይማኖት ፍልስፍና አፖሎጂስቲክ አይደለም፣ ፖለሚክስ አይደለም፣ ቴዎሎጂ አይደለም፣ አልክላላም አይደለም፣ ወይ ዳዋ ሚሽን አይደለም፣ ኤቲዝምና አግኖስቲሲዝምን ማስፋፋት አይደለም የሚል ነገር አየን ማለት ነው። ስለዚህ ምን እያለ ነው ታዲያ ፊሎሶፊ ኦፍ ሪሊጅን ምን አይደለም እያለ ነው? ፊሎሶፊ ኦፍ ሪሊጅን ለዛ ነው ሜታ ሌቭል ስተዲ ኦፍ ሪሊጅን የሚባለው። ባለፈው ዮኒ ሲያቀርብ ሁለተኛው ክላስ ላይ ምናምን ነገር አነስተናል። ፊሎሶፊ በባህሪ ሜታ ሌቭል ነው፣ ቢዮንድ ነው የሚያጠናው። አውትሳይደር ሆኖ ነው ነገሮችን የሚያው፣ ዊዝን አይደለም። ዊዝን ከሆነ ቅድም ያልኳችሁ ነገሮች ጋር ይታታል አይደለም ካልኳችሁ ነገሮች ጋር። ግን የሜታ ሌቭል ባህሪ የሃይማኖት ፍልስፍና አለው ማለት ነው። ልክ ባይዘወይ እንደው ሌሎችም ፊሎሶፊ ኦፍ ሳይንስ ዶክተር ያገኛል ሌሎቻችሁም ምናምን ኢኮኖሚክስ ያጠናችሁ ሰዎች ካላችሁ በኢኮኖሚክስ እና በፊሎሶፊ ኦፍ ኢኮኖሚክስ መካከል ያለው ልዩነት ዘ ሴም ቲንግ ሃይማኖት ላይ ይሰራል፣ የሃይማኖት ፍልስፍና ላይ ይሰራል። ፊሎሶፊ ሳይንስ ላይ የሚሰራው ፊሎሶፊ ሳይንስ እኮ ስፔሲፊክ የሆነ የሳይንስ እንትን ልክ ነው ልክ አይደለም ውስጥ እኮ አይገባም።
ሳይንስ የሚያጠናቸው ወይ ደግሞ የሚያወራቸው ቴዎሪዎች ኮንሰፕቶች ሎጂካል ናቸው፣ ሎጂካል አይደሉም። በዚህ መልኩ ነው የሚያቀርበው እንጂ ልክ እንደ ሳይንስ እንደ አንድ ሳይንቲስት እኮ ፊሎሶፊ ሳይንስ አይጠናም። ወይ ደግሞ ፊሎሶፊ ኢኮኖሚክስ አለ። ኢኮኖሚክስ ለምሳሌ አንድ ቴዎሪ ለምሳሌ አለ ፕሮዳክሽን ፖሲቢሊቲ ፍሮንተር የሚባል አለ። ፕሮዳክሽን ፖሲቢሊቲ ፍሮንተር አንድ ኢኮኖሚክ ቴዎሪ ነው። ምንድነው የሚለው አጭሩ ከሃይማኖት ፍልስፍና ጋር አመጣዋለሁ። በተመሳሳይ ሪሶርስ፣ በተመሳሳይ ቴክኖሎጂ ግብዓት፣ በተመሳሳይ ነገሮች ላይ አስቀምጠን አንድ መንግስት አንድ ቤተሰብ ለምሳሌ ባልና ሚስቶች አሉ። 200 ብር ነው የሚያገኙት እንበላችሁ ገበያቸው። ስለዚህ በ200 ብር 200 ብሩ 10 ዳቦና 10 እንጀራ የሚገዛ ከሆነ በ200 ብሩ እስቲል በ200 ብሩ ዳቦን እንጨምር ብለው 12 ዳቦና 10 እንጀራ ሊገዛቸው። ምንድነው ማድረግ ያለባቸው? 10 ከሆነ ዳቦን 11 ለማለት እንጀራውን 9 ማድረግ አለባቸው። ያኛውን 12 ለማድረግ ይሄን 8 ማድረግ አለባቸው። በተመሳሳይ ሪሶርስ ባይዘው ተመሳሳይ ነገር አይደረግም። ይሄ በሀገር ላይ የሚሰራ ቲዮሪ ነው። ይሄ ኢኮኖሚክ ቲዮሪ ነው። ፊሎሶፊ ኢኮኖሚክስ ግን ይመጣና ይሄንን ቲዮሪ ስፔሲፊካሊ ልክ የኢኮኖሚክስ ቲዮሪውን ፕሮዳክሽን ፖሲቢሊቲ ፍሮንተር እንዴት ነው ይሄኛው 5 ማድረግ ይችላል ብሎ አይከራከርም። ባይዘው ፊሎሶፊ ኢኮኖሚክስ እንደዛ ያደርጋል። ግን ፒፒኤፍ የፕሮዳክሽን ፖሲቢሊቲ ፍሮንተር የተነሳበትን ቲዮሪ ግን ሎጂካል ነው ሎጂካል አይደለም ብሎ ግን ይመረምራል። እሱን ነው የሚመረምረው እንጂ ቲዮሪውን አይመረምርም። እና the same thing የሃይማኖት ፍልስፍና ሜታ ሌቭል ነው። እንደ ፊሎሶፊ ኢኮኖሚክስ እንደ ፊሎሶፊ ሳይንስ ሜታ ሌቭል ነው። አውትሳይደር ሆኖ በሃይማኖት ውስጥ የሚነሱ ሾዎችን ይመረምራል እንጂ ዊዝን ሃይማኖት ውስጥ ሆኖ እንደ ቴዎሎጂስት እንደ አፖሎጂስቲክ እንደ ፖለሚክሶቹ አያረግም ማለት ነው። ባይዘው ሜታ ሌቭል ነው። ሜታ ሌቭል ስተዲ ኦፍ ሪሊጅን ነው የሃይማኖት ፍልስፍና የሚለው ማለት ነው። ወይ በሌላ አባባል ደግሞ በፈርስት ኦርደር ኩዌሽን እና ሰከንድ ኦርደር ኩዌሽን የሚባል አለ። ማለት ነው ታውቁት ከሆነ ፊሎሶፊ ሰከንድ ኦርደር ኩዌሽን ነው የሚጠይቀው። ዲሲፕሊኖቹ ለምሳሌ ኢኮኖሚክስ ፈርስት ኦርደር ኩዌሽኖች ነው የሚጠይቁት። ወይ በሃይማኖት ስናመጣው ኢኮኖሚክስ እንትታል ጋድ ኤግዚስት ብሎ ነው የሚጠይቀው። ሃይማኖት ሊጠይቅ ይችላል ወይ አንድ ቲዮሎጂ ይጠይቃል። ፈርስት ኦርደር ኩዌሽን ነው። ሰከንድ ኦርደር ኩዌሽን ግን ራሱ የጋድ ኮንሰፕት ምንድነው ብሎ ይጠይቃል። ይሄ ፍልስፍና ስራ። ስለዚህ ፈርስት ኦርደር ኩዌሽን አይደለም የሚጠይቀው ሃይማኖት ፍልስፍና፣ ሰከንድ ኦርደር ኩዌሽን ነው የሚጠይቀው በባህሪ። ለዛ ነው ከቴዎሎጂ ከአፖሎጂስቲክ ከፖለሚክስ የሚለየው የሚለውን ያዙልን። የአንድ ነገር ኔቸር ኮንሰፕት እና ሎጂክን ከመጠየቅ ባሻገር ሌላ ነገር የለውም እያልኩ ነው፣ በሌላ አባባል ማለት ነው። ባጭሩ ካለን ጊዜ አንጻር ነገር ግን አሁን ዋት ፊሎሶፊ ሪሊጅንስ ስንወያይ በእርግጥ እኔ ስነግራችሁ አዘይ እንደተደይ የሃይማኖት ፍልስፍና ምን አይደለም ብለን በትንሹ ያየናት ነገር በራሱ ጎልብቶ ጠንክሮ ይመጣል። በራሱ እኛ ምንም ሳንጨምርበት ሳንቀንስበት ይሄንን ስንመለከት ማለት ነው። ስለዚህ ዋት ኢዝ ኖት ይበቃናል ብዬ አስባለሁ። ስለዚህ ዋት ኢዝ ፊሎሶፊ ኦፍ ሪሊጅን የሃይማኖት ፍልስፍና ምንድን ነው የሚለውን ነው የምንጠይቀው። በጣም አጭር እና እሷም እየቁጭ በልባል የምለው ነገር ምንድን ነው? ፊሎሶፊ ኦፍ ሪሊጅን የሃይማኖት ሪሊጅን አንድ የሃይማኖት ብራንች ሆኖ ስለ ሃይማኖት የሚያጠና ነው። እዚ ብራንች ኦፍ ፊሎሶፊ which studies about religion ባካችን በል እና ተቀመጥ ይለኝ ይሆናል ይችላል። ችግሩ ግን አጭሯ ዲፊኒሽን እቺ ነች። እዚ ብራንች ኦፍ ፊሎሶፊ አሁን እንዳልኳችሁ the studies religion ማለት ነው፣ ሃይማኖትን የሚያጠና አንድ የፍልስፍና ዘርፍ ብለን ግን ያው መቀጠል ስላለብኝ ልቀጥል እና ከዚህ ዲፊኒሽን ባሻገር ይሄ ዲፊኒሽን ምን አይነት ባህሪ ወይ ደግሞ ምን አይነት ችግሮች ያመጣል? እንዴት ናችሁ? ባለፈው እንግዲህ ነበራችሁም ካላችሁ ያልነበራችሁም ካላችሁ ቅድም ዮናስ እንዳለው የሃይማኖት ፍልስፍና መግቢያን በተመለከተ የሃይማኖት ፍልስፍና ምንድን ነው የሚል ርዕስ አንስተን ትልቅ ማዕቀፉ ማለት ነው። በስሩ ግን የሃይማኖት ፍልስፍና ምን አይደለም የሚልና የሃይማኖት ፍልስፍና
ምንድን ነው የሚል ነገር ለማየት ነው የጀመርነው። ግን ከነበረን ጊዜ አንጻር ግማሹን ነበረ ያየነው። ምክንያቱም የሃይማኖት ፍልስፍና ምን አይደለም የሚለው ባጭሩ አየንና የሃይማኖት ፍልስፍና ግን ምንድን ነው የሚለውን ግን ፊሎሶፊ ሪሊጅን ስተዲ ኦፍ ብራንች ኦፍ ፊሎሶፊ ስተዲ አባውት ሪሊጅን ምናምን ብለን አጭር ሰጠንና ከዛ ውስጥ ሂድን ኮምፕሌክሲቲ ያለው ዋትስ ሪሊጅን ዋትስ ፊሎሶፊ ዋትስ ሪሌሽን ቢትዊን ፊሎሶፊ ኤንድ ሪሊጅን እነዚህን ጥያቄዎች ራሱ ያ ዲፊኒሽን ያወጣዋል አሉና ዋትስ ፊሎሶፊ ከሚለው ጀመርን። ትዝ እንደሚላችሁ ከሆነ ከዛ ባህሪያት አወጣንና ኦብጀክሽኖችን አየን። ለኦብጀክሽኖች የሚሰጡ ሪጀክሽኖችን አየን። እንዲሁም የኔን ምክንያቶች አንድ አራት አርጊመንቶችን አቅርበን ነበር ያቆም ነው። ስለዚህ አንዱ ፓርትን ያየነው ማለት ነው ዋትስ ፊሎሶፊ የሚለው። ስለዚህ የዛ ቀን ሰዓት ስላልነበረን እንጂ እንደ እቅዳችን ቢሆን ኖሮ ዋትስ ሪሊጅን የሚለውን እናይ ነበረ ማለት ነው። ስለዚህ ዛሬ ኢዝሞቹን እናይበት እድል ያለ አይመስለኝም። ምክንያቱም ዋትስ ሪሊጅን የሚለው በራሱ አንደኛ ከእኔ የሚሰጠውን ትንሽ አይመስለኝም። እንደገና በራሱ ሀሳቡ አከራካሪ ይሆናል ብዬ ስለምገምት ቢያንስ አንድ ሰዓት ልወስድ ስለምችል ወደ ኢዝሞቿ አንሄድም። አንደኛው ምክንያት። ሁለተኛው ምክንያት ደግሞ ዋትስ ሪሊጅን የሚለውን ስንመለከት በሁለት መልክ ሰጥተነው ብንመለከት እንረዳዋለን ብዬ አስባለሁ። አንደኛው ዲፊኒሽኑ ሪሊጅን የሚለውን ነገር ዲፋይን ማድረግ እንችላለን ወይ የሚለው ጥያቄ በራሱ ትልቅ ጥያቄ ስለሆነ ማለት ነው። አንድ ከዲፊኒሽን አንጻር ብንመለከተው ይሆናል። ሁለተኛው ይበልጥ ደግሞ እንድንረዳው ጆኒ እንደሚለው ደጋግሞ የዚህ ክረምት መልክ የመርሃ ግብሩ ሰውነት ነው። ስለዚህ ሰውነትን ከሚያጠኑ ደግሞ የጥናት ዘርፎች መካከል አንትሮፖሎጂ እና ሳይኮሎጂ ዋነኞቹ ናቸው አይደለ? ስለዚህ አንትሮፖሎጂ እና ሳይኮሎጂው እዚህ ውስጥ ካላቸው ደስ ይለኝ ነበረ። ምክንያቱም እኔ እዛ ባለሙያ ስላልሆንኩኝ በመረዳት ውስጥ ያለውን ነገር ነው ማስረዳችሁ እንጂ ጥልቅ ደግሞ የሆነው የተማረው ሰው ካለ በደንብ የሚሄድበት ይሆናል። በውይይት ጊዜያችን ግን እንድንረዳው ሁለተኛው ዋትስ ሪሊጅን የሚለውን ነገር የምናየው ከነዚህ ከሁለቱ የጥናት ዘርፎች አንጻር ነው። ምክንያቱም አንትሮፖሎጂውን ስናጠና ሳይኮሎጂውን ስናጠና በተለይ አንትሮፖሎጂ ኦሪጂን ኦፍ ዘ ሪሊጅኑን ስለሚነግረን ይበልጥ ሃይማኖት የሚለውን ነገር ለመረዳት ያስችለናል ነው ሀሳቤው እንጂ እንደ ሳይንስ እንቆጥርና የሚለውን መቀበል አለመቀበል የግል ምርጫችን ነው። ግን አንትሮፖሎጂ የሚለው የአንትሮፖሎጂ አጥኚዎቹ ይህን ይላሉ። ሳይኮሎጂ ደግሞ በራሱ ደግሞ የሚያይበት መንገድ አለ። ይህንን ካረኩ በኋላ ዋትስ ሪሊጅን የሚለውን ሰማው የተወሰነ መረዳት ይኖረናል ብዬ አስባለሁ። ስለዚህ አንትሮፖሎጂ እና ሳይኮሎጂ ብቻ አልነበረም አክቹዋሊ ጁሪስፕሩደንስ ወይ ደግሞ የኔ ሙያ ደግሞ በኋላ ላይ እሱም የሚለው ነገር ስላለ ስለ ሃይማኖት ነገር ግን የመጨረሻ ላይ ስለ ሴኩላሪዜሽን እና ናሽናሊዝም ጋር ስናየው በአንድም በሌላም የጁሪስፕሩደንስ ነገር ስለምናነሳ ሶስተኛውን የጥናት ዘርፍ ደግሞ በኋላ ላይ እናያለን ማለት ነው ከእሱ ጋር አነጻጽረን። ከዛ ግን አንዱ ደግሞ ፊሎሶፊ ሪሊጅን ስለሆነ ደግሞ ሃይማኖትን የሚያጠናው ባለፈው እንዳልኳችሁ ከሚያያቸው ሺዎች መካከል ኮንሰፕት ኦፍ ጋድን እናያለን ብያቸዋለሁ። ኮንሰፕት ኦፍ ጋድን ስናይ አንዱ ህልውናውን ነው የምናየው፣ ሁለተኛ አትሪቢዩቱን ነው የምናየው። ህልውናውን ስናይ ኢዝሞችን ማየት የግድ ይለናል ማለት ነው። ምክንያቱም አርጊው የሚያደርጋለ ፎር ዘ ኤግዚስተንስ ኦፍ ጋድ አጌንስት የሚያደርጋለ መሀል ቤት አለ። እነዚህ ስናያቸው ኢዝሞችን እናያለን ማለት ነው በአንድም በሌላ ግን እንደዛ ነው ያገኙት። እሺ ወደ መጀመሪያው ከሳስ ሄደን ወደ ቀጥታ ወደ ዛሬው ትምህርታችን ሂድና ቅድም እንዳልኳችሁ ዋትስ ሪሊጅን ነው ዋነኛው ትልቁ ርዕሳችን። የምንጀምረው ደግሞ ከዲፊኒሽን ነው። እንግዲህ ዲፊኒሽን ሲባል ምናልባት ቀላል ይመስላል እንጂ ራሱ ኮንሰፕት ኦፍ ዲፊኒሽን ትልቁ የፍልስፍና አንድ አካል ነው። በኮንሰፕት ኦፍ ዲፊኒሽን ማለት ነው። ምናልባት ስትሮ ዘንድሮ ስላልተጠነው እንጂ አምላካቸውን ምናምን ስትሮ ፍልስፍና ላይ ከሶክራቶስ ጀምሮ ፕላቶና አርስቶትል ማለት ነው እንዴት ነው ዲፋይን የሚደረገው ራሱ ዲፊኒሽን ራሱ ማለት ምን ማለት ነው የሚለው በራሱ አከራካሪ ነው። ሶክራቶስ ለምሳሌ ማነው ቲሞቴዎስ ነው እንደዚህ ስሙ ከሰሳት ባለቀም ዋትስ ኖሌጅ የሚል ጥያቄ ያነሳለታል። ዋትስ ኖሌጅን ዲፋይን አድርግልኝ ሲለው ሶክራቶስ እሺ ዲፋይን አድርግ ሲለው መጀመሪያ ኖሌጅ ኢዝ ፐርሴፕሽን ይለዋል። በፐርሴፕሽን የምናገኘው ነው እውቀት ማለት ሲለው 12 ምናምን 13 ወይ 12 ትዝካሪ ኦብጀክሽን ሶክራቶስ ያነሳና ኖ
እውቀት ፐርሰፕሽን አይደለም። ስለዚህ ዲፊኒሽን በፐርሰፕሽን የሚሰጠው ዲፊኒሽን ልክ አይደለም፣ ሪፊውዝ ያደርገዋል። ኦኬ እና ሁለተኛ እንደገና ዲፋይን እንደገና አድርግልኝ ስለው ኖሌጅ ማለት ማመን ነው ይለዋል። ማመን ነው ሲለው ፍርድ ቤት ለምሳሌ ሪፊት ያደርግበት ምሳሌ ነው ማስታወሰው። ፍርድ ቤት ቀርበ አንድ ጠበቃ ወይ አቃቤ ዳኛውን አሳምኖት ነው የጀጅመንት ይለዋል። ኖሌጅ ኢዝ የጀጅመንት ሲለው ፍርድ ቤት ቀርቦ አንድ ጠበቃ ወይ አንድ አቃቤ ዳኛውን አሳምኖ ትሩ ጀጅመንት ሰጠ ማለት ያ ትሩ ጀጅመንት ሰጠ ማለት ኖሌጅ ማለት አይደለም። ምክንያቱም የጠበቃው ፐርሰፕሽን ነው ዳኛውን ትክክል ነው ብሎ እውቀት ነው ብሎ ትክክለኛ ጀጅመንት የሰጠው። ስለዚህ አሁንም ይሄ የምትሰጠው ዲፊኒሽን ልክ አይደለም ይለዋል። ኦኬ ነውና ሶስተኛ እንደገና ይሞክራል። የትሩ ጀጅመንት ዊዝ አካውንት ይለዋል። በመታመን በደንብ ይለዋል እና እንደገና እዚህ ላይ ኦብጀክሽኖች ያነሰለታል እና በዲፊኒሽን በኤክስፕላኔሽን ነው ሶስተኛው የሚባለው። ስለዚህ ዲፊኒሽን እንደዚህ አይደለም። ራሱ የዲፊኒሽን ሀሳብ ራሱ ይከብዳል በታሪክ ማለት ነው። ፕላቶ ከዛ በኋላ አርስቶትል መጣና ጂነስና ዲፈረንሻል በኋላ እናየዋለን። አንድ ነገር ዲፋይን ሲደረግ ኢሰንሱን ካገኘን በኋላ ነው ዲፊኒሽኑን መስጠት ያለብን። ስለዚህ ጂነስና ዲፈረንሻል ብሎ በኋላ ሃይማኖት እንዴት ዲፋይን እንደሚደረግ እናያለን። አንድ ሲስተም ፈጠረ። ሌሎቹ ፓስካልም ዲፊኒሽን ባይሌማ መጣ። እስከ ካንት ድረስ የኮንሴፕት ኦፍ ዲፊኒሽን በደንብ አንብቡት፣ ለሁሉ ነገር ስለሚጠቅም ማለት ነው። ኮንሴፕት ኦፍ ዲፊኒሽን ራሱ አከራካሪ ነው በጣም። ስለዚህ ኖርማል አንድ ነገር ዲፋይን ስናደርግ ከመሬት ተነስተን ዲፋይን የምናደርግበት መንገድ አስቸጋሪ ነው። በተለይ ደግሞ የእኛ ርዕስ የሆነው ሃይማኖት ደግሞ ትንሽ ኮምፕሊኬሽኑ እየበዛ ነው። ለምን የሚለውን እንዲህ ለምሳሌ ሃይማኖት ብዙዎቻችን ዛሬ ሲናገር ስለዋልኩኝ ኦርዲናሪ ዩሴጅ ይባላል። ለምሳሌ ሃይማኖት የምትለዋ ቃል ኦርዲናሪ ዩሴጅ እያንዳንዶቹ የምትጠይቃችሁ ሰማን የሆነ ነገር ይገባቸዋል፣ ወይ ደግሞ ሃይማኖት ብላችሁ የምታስቡትን ነገር አእምሯችሁ ውስጥ አለ። ግን የተለያየ መልስ ላገኝ ይችላሉ። ለምሳሌ ኢትዮጵያ ውስጥ አዳዲስ ሃይማኖት ለመፍጠር የሚሞክሩ ልጆች አሉ። እሱን አምጥቼ እዚህ ጋር ብጠይቀውና የሆነ ሰው አማኝ የሆነ ሰው ብጠይቀው ሃይማኖት የሚባለው ነገር ዲፋይን አድርግልኝ ብለው የተለያየ ዲፊኒሽን ነው የሚሰጠው። ስለዚህ ኦርዲናሪ ዩሴጅ ወይ ደግሞ የተለምዷዊ የቃል አጠቃቀም በራሱ ችግር የሚፈጥር ነው። አንደኛው ብላይንድነስ ይፈጥራል። አንዱ ችግሩ የኦርዲናሪ ዩሴጅ ብላይንድነስ ነው። ብላይንድነስ ማለት ሁለት ችግሮች ይፈጥራሉ። ብላይንድነስ በራሱ አንደኛው ሩል የለውም። ሰዎች ሪኮርድ ያለውን ነው ዲፋይን የሚያደርጉት። እንደዛ ሲያደርጉ አዳዲስ ነገሮች ሲመጡ ያንን አምጥቶ እዛ ቋቱ ስለመክተት ይቸገራሉ፣ ሩል ስለሌለ ዝም ብሎ ኦርዲናሪ ዩሴጅ ስለሆነ። ለምሳሌ አንድ ሃይማኖት መጥቶ ነበረ በሃይዌይ ነው ምናምን የሚባል ሃይማኖት እንደዚህ ዓለም ላይ በጣም ያስቸገረ። እንደ ሃይማኖት ቁጠሩ ይላል። ኖ እንደ ሃይማኖት ትቆጠር አትችልም በኦርዲናሪ ዩሴጅ። እኛ ጋር ምንድን ነው ፍቅሪሲዝም ነው ምናምን። አሁን ፍቅሪሲዝምን የእህተ ማርያም ኦኬ አዎ እኔ ልጅ ወጥቶ ነው መጀመሪያ እንጂ አሁን እሱ ይሻላል ላይ ወሳኝ። አሁን እሱን የእኔ ሃይማኖት ነው አለ ልጁ። በቃ ልጁ ምናልባት ትንሽ ቢያሰላስልና ቢያገናዝም የሆነ ሲስተም ሰርቶ ምናምን የሚመጣ እኮ ግን እኔ የምከተለው እንደዚህ ነው ሃይማኖት ነው አለ። ግን መቀለጃ ነው ማለት ወይ ሰዎች አልተቀበሉትም እንደ ሃይማኖት ግን ያልተቀበሉት ኢን ዘር ኦርዲናሪ ዩሴጅ ኦፍ ዘ ተርም ሪሊጅን ነው እንጂ ቀጥዬ አሁን 8-9 አይነት ዲፊኒሽን አነሳላችኋለሁ። በቅድም በፍልስፍና ዲፊኒሽን ቅድም እነ ሶቅራጦስ እነ አርስቶትል እያዳበሩት እስከ ካንት እያዳበሩት መጡና ሞድስ ኤንድ ሜተድስ ኦፍ ዲፊኒሽን ይባላል። ስለዚህ በሞድስ ኤንድ ዲፊኒሽን ወደ 8 አይነት ዲፊኒሽን አነሳላችኋለሁ። እሱን 8 አይነት ምናምን ዲፊኒሽን ሳነሳላችሁ ፍቅሪሲዝም ምናልባት ከነዚህ ሞድስ ኤንድ ሜተድስ ኦፍ ዲፊኒሽን በአንድ ውስጥ ሊገባ ይችላል። ስለዚህ በኦርዲናሪ ዩሴጅ ያንተ የምትከተለው የሃይማኖት ነው ያልከው ነገር ነው እንደ ሃይማኖት አልቀበልም ያልከውን ነገር ልንሰርዝ እንችላለን። በሎጂክ ማለት ነው። በፍልስፍናዊ እይታ ሳወራላችሁ በሞድስ ኤንድ ሜተድስ ሳወራላችሁ ሃይማኖት የሚባለውን ነገር የትኛው መጥቶ ኤኒዌይስ ስመጣለሁ ወደሱ። ነገር ግን ኦርዲናሪ ዩሴጅ አንዱ ብላይንድነስ ይፈጥራል፣ ሁለተኛው አምቢጉቲ ይፈጥራል። ምክንያቱም ሃይማኖት የምትለውን ቃል ለምሳሌ ስም ሃይማኖት የሚባል ስም አለ። ሃይማኖት የሚባል ስም ቀድማችሁ
ለምን እንደሚወጣ አይገባኝም። ወይ እዚህ ሃይማኖት የሚባሉ ሰዎች ካላችሁ ታውቃላችሁ። ግን አምቢጊቲ ይፈጥራል አንዳንዴ ቃሉ ራሱ ለተለያየ ነገር ስለምንጠቀመው ማለት ነው። ሊትራሊ በኋላ በተለይ እኔ መጨረሻ ላይ እንደባለፈው በጂነስ እና በዲፈረንሺያ ሃይማኖት የሚባለውን ዲፊኒሽን ለማምጣት እሞክራለሁ። የራሳችንን ዲፊኒሽን ለመስራት እንሞክራለን። በዛ ግን አምቢጊቲ እንዳይፈጠር የሚያደርግ አንድ ሩል ከመስራት ኢንቴንሽን ነው እንደዛ ማድረገው። ቅድም እንዳልኳቸው አምቢጊቲ እንዳይፈጠር ሃይማኖት የሚባለውን ነገር ተመሳሳይ ወይ ደግሞ የተቀራረበ ዲፊኒሽን እንዲኖረን በሚያደርግ መልኩ ማለት ነው። አምቢጊቲ ስለሚፈጠር ቃሉ ኦርዲናሪ ዩሴጅ ማለት ነው። ስለዚህ ሌላም ኮንትራክሽንም ይፈጥራል። ኤኒዌይ ኦርዲናሪ ዩሴጆችን እናንተ ምን ችግር እንደሚፈጥሩ በጣም የተለያዩ ጽሑፎች አሉ። አንድ ቃል በኦርዲናሪ ዩሴጅ በዕለት ዕለት የኑሮ ልምምዳችን ውስጥ ስንጠቀመውና ሎጂካሊ የላንጉጅን መርህና ሩል ተቀብለን ስንተረጉመው የሚሰጠው ዲፊኒሽን የተለያየ ስለሆነ የኦርዲናሪ ዩሴጆችን ችግር እናንተ ይሉበት። ነገር ግን ሃይማኖት የሚለው ቃል በራሱ ቅድም እንዳልኳቸው የተለያየ ችግር ስለሚፈጥር የተለያየ እሳቤም ስላለን በሞድስ እና በሜተድስ ለማየት ወይ ዲፋይን ለማድረግ እንሞክርና ሃይማኖት የሚባለው ነገር መረዳት እንችላለን ወይስ አንችልም የሚለውን መጨረሻ ላይ የኔን ሙከራ እነግራችኋለሁ በጂነስ ኤንድ ዲፈረንሺያ። እናንተ ደግሞ ነው በዚህኛው ሜተድ ይሻላል፣ በዚህኛው ሞድስ ይሻላል፣ ይሄኛው የተሻለ መረዳት ይሰጣል የሚለውን ትነግሩኛላችሁ ማለት ነው። ወይ የውይይት ጊዜ ይኖረናል ማለት ነው። እንግዲህ የመጀመሪያው ዲፊኒሽን አይነት እና የምንሞክረው በኢቲሞሎጂካል ዲፊኒሽን ይባላል። ኢቲሞሎጂካል ዲፊኒሽን ማለት ለአንድ ኮንሰፕት ለአንድ ነገር ዲፊኒሽን የምንሰጠው ከሊንጉስቲኩ ኦሪጂን ቃሉ ከየት መጣ እንዴት መጣ የሚለውን ነገር እናጠናና ያ ሩት የቃሉ ሩት የሚሰጠንን ትርጉም ይዘን አሁን ዲፋይን ለምናደርገው ነገር የእሱ ኢሴንስ ነው ብለን እንድንረዳ ያደርገናል ማለት ነው። ዲፊኒሽን ባይ ኢቲሞሎጂ የሚባለው ሞዴል ማለት ነው። ለምሳሌ ሃይማኖት ላይ እያንዳንዱን ሃይማኖትን ዲፋይን እያደረግን ነው የምንሄደው። በኢቲሞሎጂካል ዲፊኒሽን ሪሊጅን የሚለው ቃል የእንግሊዝኛው ሪሊጎ የሚል ቃል ከላቲን ሩት ያለው ሪሊጎ አክቹዋሊ ሁለት አይነት ክርክር አለ ከእንግሊዝኛው። አንደኛው ሪሊጌሪ LIGARE የመጀመሪያው ነው። እነ ኦገስቲን የሚከራከሩበት ከዚህኛው ሪሊጌር ከሚለው ቃል ነው የመጣው ይላሉ። ሪሊጌር ማለት የላቲን እንትኑ ባይንዲንግ ቱጌዘር ማለት ነው፣ የሚያስተሳስር የሚል ትርጉም ያለው የላቲን ሩቱ። ስለዚህ ከዚህ እንነሳና ሪሊጂየስ የሚለው ዲፊኒሽኑን ስንሰጠው አንድን ሰው ወደ ላይም ወደ ጎንም ባይንዲንግ ቱጌዘር የሚያደርጉ ነው። ወደ ፈጣሪም ወደ ጎን ደግሞ በአንድ ፈጣሪ ከሚያምኑ ሰዎች ጋር ሪሌቲቭ ሆኖ ባይንዲንግ ቱጌዘር የሚያደርግ ነው የሚለው አንድ ኢቲሞሎጂካል ተጠቅመን፣ ነገር ግን ክርክር እንዳለው የእንግሊዝኛው ክርክር ስላለው ነው ማነሳላችሁ። ሁለተኛው እነሱ ስሮ የሚጠቀሙት ደግሞ LGERE ነው። ኢና አይን የሚላዩ እነሱ ደግሞ ትጎ ኦቨር አጌን ማለት መደጋገም፣ አንድ ነገር ፕራክቲስ አንድ ሪቱዋል የምንደጋገምበት ሁኔታ ሲኖር ከዛ ነው የመጣው ቃሉ። ወደ ሃይማኖት ስናመጣው ደግሞ አንድ ሪቹዋል አንድ ፕራክቲስን ደጋግሞ በማመን የማድረግ ስነ ስርዓትን ሲስተምን የሚገልጽ ነው ሃይማኖት የሚል ትርጉም አለው። አማርኛው ጋር ስንመጣ ለምሳሌ ሃይማኖት ምንድን ነው የሚለው ቃልን ስናየው የግዕዝ ነው። ቃሉም ማመን መታመን ማለት ነው። አሁን ከእንግሊዝኛው እዚህ ጋር ነው ችግሩ። የእንግሊዝኛው ባይንዲንግ ቱጌዘር አለ አንደኛው በአንድ ጎን ያለው፣ በሌላው ጎን ያለው መደጋገም አንድ ነው ሪቹዋል መደጋገም ነው አለ። ሪሊጅን አምጥተን ግን ምንድነው አማርኛው ብላችሁ ሃይማኖት ነው የምትሉ። ሃይማኖት ግን ኢቲሞሎጂካል አመጣጡን ደግሞ ስንፈትሸው ማመንና መታመን ሆነ፣ ከእምነት ጋር የተያያዘ ሆነ። ስለዚህ ኢቲሞሎጂካል ዲፊኒሽን አምጥተን እንግሊዝኛውና አማርኛው እኩል አይመጣም ማለት ነው። እኩል ግንዛቤ እንዲኖረን አያደርግም ማለት ነው። ስለዚህ ኢቲሞሎጂካል ዲፊኒሽን ብዙ ጊዜ አስቸጋሪ የሚሆነው ልክ ይመስላል ፊት ለፊት መልኩ፣ ነገር ግን እንደዚህ ኮምፔሬቲቭ ኮንትራስት ስንሰራው ግን ችግር እንደሚፈጥር ያስታውቃል። ምክንያቱም ከሰሜን አሜሪካ የመጣና አንድ ኢትዮጵያ ውስጥ ያለ ሰው ከኢቲሞሎጂካል ዲፊኒሽን ተነስተው ማለት ነው ከኢቲሞሎጂካል ዲፊኒሽን ተነስተው ትርጓሜ ቢሰጡ ሃይማኖት ለምንለው ቅድም በኦርዲናሪ ዩሴጅ ለምንረዳው ኮንሴፕት ራሱ ተመሳሳይ ትርጓሜ አይኖራቸውም ማለት ነው። ግን ምን ይጠቅማል? ሂስቶሪካል ሩትን ግን ጥቅም እያንዳንዱ ያው ጥቅም ጉዳት አለ። እሱን አይደለበትም። ለምሳሌ ኢቲሞሎጂካል ዲፊኒሽን ምንድነው? የአንድን ኮንሰፕት የአንድን ኢሹ ሂስቶሪካል ባክግራውንዱን ለማጥናት ከቃላቱ ስንነሳ ምን ነበር፣ ሰዎች እንዴት አድርገው ነበር የሚገነዘቡት፣ አሁን የደረሰበትን ሁኔታ ሳይሆን ቀድሞ የነበረውን ግንዛቤ ምን ነበረ የሚለውን ነገር እንድንረዳ
ያረጋናል ማለት ነው ኢቲሞሎጂካል ዲፊኒሽን። ስለዚህ ኢቲሞሎጂካል ዲፊኒሽን የምንለው ሞዴሉ ነው። ሜቴዱ ምንድነው የሚባለው? ሊንጉስቲክ ኦሪጂን ነው። ሞዴልና ሜተርስ አለው። ሜተርስ ማለት መሳሪያው ማለት ነው። ሞዴሉ ስሙ ማለት ነው። ዲፊኒሽን የሰጠበት ስም ማለት ነው። ስለዚህ በዚህ መልኩ ሞዴልስ የምንለው ኢቲሞሎጂካል ዲፊኒሽን ነው። የተጠቀመው ዘዴ ወይም ሜተርስ ደግሞ የሊንጉስቲክ ኦሪጂን ነው ማለት ነው። ሁለተኛው ዲፊኒሽን ባይ ኢኑሜሬሽን ይባላል። ሁለተኛው የዲፊኒሽን አይነት ይሄ ዲፊኒሽን ባይ ኢኑሜሬሽን ደግሞ በአንድ ነገሮች ለምሳሌ አንድ ኮንሰፕት አለናል። ስለ አንድ ነገር ዲፋይን አድርግ ስንባል ራሱ ሃይማኖትን እየጠቀስኩ ለምሳሌ ሃይማኖት ማለት እንደ ክርስትና፣ እንደ እስልምና፣ እንደ ሂንዱዝም፣ እንደ ሺቶይዝም፣ እንደ ፍቅሪሲዝም አይነት ነው ብሎ በምሳሌ መዘርዘር ማለት ነው። ዲፊኒሽን ባይ ኢኑሜሬሽን ማለት ኢንሴንሱን አይደለም የምንናገረው ወይ ባቲዝ አይደለም፣ ግን ሃይማኖት ተብሎ የምናስባቸውን ነገሮች በመዘርዘር ዲፋይን ለማድረግ የሚሞከርበት የዲፊኒሽን ሞዴል ነው። ዲፊኒሽን ባይ ኢኑሜሬሽን ማለት ነው። የሚጠቀመው ዘዴ ኤክስቴንሽናል ሜተድ ይባላል፣ ወይ መዘርዘር ማለት ነው፣ ወይ ዲስቲንግ ሜምበርስ እና ምሳሌዎችን ማስቀመጥ ማለት ነው። የዲፊኒሽን ባይ ኢኑሜሬሽን። ስለዚህ በዚህ ውስጥ ለምሳሌ ሃይማኖትን እኛ ዲፋይን ለማድረግ ሃይማኖትን የምንጠቀምባቸው መጀመሪያ ሃይማኖት ናቸው ብለን ያሰብናቸውና የተቀበልናቸውን የደመደምናቸውን ብቻ ነው የምንጠቀመው ማለት ነው። ከዛ ውጭ አዲስ ነገር ለመቀበል ዝግ ነው ማለት ነው። በዚህ በዲፊኒሽን ባይ ኢኑሜሬሽን መጀመሪያ መደምደም አለብን። ኦርዲናሪ ዩሴጅ ውስጥ ሃይማኖት ነው ብለን ለምሳሌ እዚህ ሀገር ስንመጣ አራት በቃ እስልምና፣ ክርስትና፣ ከክርስትና ሶስቱ ከዛ ውጭ የሆነ ሶስት አራት በቃ ይቆማል። ከዛ በኋላ ሊስት ሲዘረዝር ራሱ አንድ ሰው ዲፊኒሽን ባይ ኢኑሜሬሽን ተጠቅመው ሊስት ሲዘረዝር የሆነ ቦታ ይቆማል። እሱ እስከሚያውቀው ልክ ድረስ ነው የሚዘረዝረው። ስለዚህ ይህ ምን ያደርጋል? ኤክስክሉዴሽን በጣም ይፈጥራል። ኤክስክሉድ ያደርጋል ማለት ነው። አዲስም ለሚመጣ ነገር ኤክስክሉድ ያደርጋል። ቀድሞውንም ደግሞ እኛ የማናውቃቸውን ነገሮች እንደ ሃይማኖት ለመቁጠሩ ራሱ ችግር ያመጣል። ስለዚህ ትልቁ የዲፊኒሽን ባይ ኢኑሜሬሽን ትልቁ ችግሩ እሱ ነው ማለት ነው። ሁለተኛው ሞዴል ይሄ ነው ማለት ነው። ዲፊኒሽን ባይ ኢኑሜሬሽን። ሶስተኛው ኦስቴንሲቭ ዲፊኒሽን ይባላል ሞዴሉ። ኦስቴንሲቭ ዲፊኒሽን ደግሞ እንደ ኢኑሜሬሽን ነው። የሚለየው ግን ምንድን ነው? ለምሳሌ እዚህ ጋር የሆነ ሰው መጥቶ ሃይማኖት ምንድን ነው ቢለኝ ወስዶና እዚህ ጋር ማርያም ቤተክርስቲያን ጋር አሳየውና ከዛ ማርያም ቤተክርስቲያን ጋር ሰዎች እምነታቸው የሚገልጹበት፣ የሚጸልዩበት፣ ሲያማትቡ እንደዚህ ሃይማኖታዊ ፕራክቲሶችን አሳየውና በመጠቆም ነው በማሳየት ኦብዘርቬሽን አለ። ዝም ብሎ ሊስቲንግ ብቻ ቁጥሩ በመጻፍና እንደዚህ ነው ብሎ ኤግዛምፕሎችን ወይ ሜምበርስን በመጥቀስ ሳይሆን ሄዶ ማሳየት ይፈልጋል። መስጊድ ሄዶ እንደዚህ ማሳየት ይፈልጋል። ቤተክርስቲያን ሄዶ እንደዚህ ማሳየት ይፈልጋል። ከኢኑሜሬሽን እና ኦስቴንሲቭ የሚለዩት ትክክል ነው። ሜምበርስ ይዘረዝራል። ሰው ሃይማኖት ነው ብሎ የተቀበለውን ነገር ነው። ስቲል ግን ኦስቴንሲቭ ሲሆን ሄዶ የማሳየት የመጠቆም ባህሪ ኦስቴንሲቭ ባይ ዲፊኒሽን ወይ ኦስቴንሲቭ ዲፊኒሽን ይባላል። የቸኮልኩ ነው። ስለዚህ ሶስተኛው እንግዲህ የመጀመሪያው ኢቲሞሎጂካል ዲፊኒሽን አየን፣ ሁለተኛው ዲፊኒሽን ባይ ኢኑሜሬሽን አየን፣ ሶስተኛው ኦስቴንሲቭ ዲፊኒሽን አየን ማለት ነው። ግን ኢኑሜሬሽን እና ኦስቴንሲቭን እንዳይምታታ ቅድም ያልኳችሁን አትርሱ። የመጠቆም እና ያለመጠቆም ማለት ነው። ቁጥሩ እና ሄዶ የማሳየት በዛ ያንን ሜተድ ተጠቅሞ ዲፋይን ለማድረግ የሚሞክርበት ዘዴ ነው ማለት ነው ኦስቴንሲቭ ዲፊኒሽን ማለት ነው። አራተኛው የዲፊኒሽን አይነት ሌክሲካል ዲፊኒሽን ይባላል። ይሄ ብዙዎቻችን የምናውቀው የኖሚናል ዲፊኒሽን የምንለው ነው። ምንድነው? የአንድ ነገር ዲፊኒሽን ስንፈልግ ብዙዎቻችን የምናደርገው ማለት ነው። ምንድነው የምናደርገው? ሜዲት ሄደን እናያለን ማለት ነው። ወይ ደግሞ ጎግል እናደርጋለን ማለት ነው። ጎግል እናደርግና የሆነ ዲክሽነሪ የሚሰጠን ዲፊኒሽን እንደ ዲፊኒሽን መቀበል ማለት ነው። ሌክሲካል ዲፊኒሽን ማለት ያ ነው ማለት ነው። ለምሳሌ ሃይማኖት ማለት አንድን ሌላ ኃያል አለ ብሎ ማመንና ወርሺፕ ማድረግ፣ ሪቹዋሎችን መጠበቅ፣ የሆነ ሴንስ ኦፍ ኮሚኒቲ እና ሴንስ ኦፍ ኮሚትመንት መኖር ምናምን የሚል ዲፊኒሽኖች አብዛኛው የሪሊጅን ዲፊኒሽን ዲክሽነሪ ላይ የምናገኘው ዲፊኒሽን ነው። ሌክሲካል ዲፊኒሽን ወይ ኖሚናል ዲፊኒሽን የምንለው ማለት ነው። ሜቴዱ ያው ኔም ይሰጣል፣ ኔሚንግ ነው የሚያደርገው ማለት ነው።
ሌላው አምስተኛው ፕሪሲዚንግ ዲፊኒሽን ይባላል። ፕሪሲዚንግ PRESISING ዲፊኒሽን ነው። ይሄኛው ደግሞ ብዙ ጊዜ ለቴክኒካል እና ለሌጋል ኢሹ ለምሳሌ ከኔ ሙያ አንፃር ላውራችሁና ይሄን ስለምንጠቀም ማለት ነው። ፕሪሲዚንግ ዲፊኒሽን ነው እኛ የምንጠቀመው ስለ አንድ ነገር። ለምሳሌ ሃይማኖት ታክስ አይከፍሉም ማለት ተቋማቱ ታክስ ኤክሰምፕሽን ታክስ ኤግዘምፕት ናቸው። ስለዚህ አንድ ፕሮክላሜሽን አንድ ህግ የሃይማኖት ተቋም ነው ብሎ ሪኮግናይዝ አድርጎ ታክስ እንዳይከፍል ለማድረግ ህጉ ላይ ሃይማኖት ማለት ብሎ ዲፋይን ያደርጋል። የሃይማኖት ዲፊኒሽን ያስቀምጣል። ካለበለዚያ ለምሳሌ እኔ መኪና አከራይ ነኝ ልበላችሁ፣ ነገ እነሳና የኔ ሃይማኖት የኔ እምነት መኪና ማከራየት ነው ሃይማኖት ነው፣ ስለዚህ ታክስ መክፈል የለብኝም ሊል ነው ተነስቶ። በቃ አምናለሁ መኪና ማከራየት በዛ ውስጥ የሚገኝ ገቢ እሱ ገቢ አይደለም ነው ጉዳይ እንትኑ ማከራየት ነው የሃይማኖት ሪቹዋሌ እምነቴ መኪና ማከራየት ነው። ልክ እንደ ሃይማኖቶቹ ተቋሞች ግን ሳልወድ በግድ ብሩ ይመጣል፣ እሱ ግን እቀበላለሁ። ግን በሃይማኖት ቤዝድ ስለመጣ ሃይማኖታዊ ምንጭ ስለሆነ ገቢው ታክስ ሊከፍል አይገባም። ልክ እንደ ኦርቶዶክስ ቤተክርስቲያን እንደ መስጊድ እንደ ሁሉም ማለት ነው። ስለዚህ ለዚህ ሲባል የፕሪሲዚንግ ዲፊኒሽን ይቀመጣል። ለሌጋል ብዙ ጊዜ ለቴክኒካል ነገሮች አንድ ሃይማኖት ማለት ብሎ ፕሪሲዚንግ PRESISING ፕሪሲዚንግ ዲፊኒሽን ለዛ ፐርፐዝ ብሎ ህግ ላይ የሚቀመጡ ዲፊኒሽኖች ናቸው። ስለዚህ አንድ ሰው አሁን እንዳልኳችሁ ይሄ ሰውዬ መጥቶ ታክስ አልከፍልም ቢል ያ የታክስ አውቶሪቲ የሚያደርገው ምንድን ነው? ይሄድና እዛ የኢንካም ፕሮክላሜሽን ላይ የተቀመጠውን የሃይማኖት ዲፊኒሽን ያይና አንተ እዚህ ውስጥ አትገባም፣ አንተ እዚህ ውስጥ ትገባለህ ብሎ ያያል ማለት ነው። ለምሳሌ ብዙ ጊዜ ከፕሪሲዚንግ ዲፊኒሽን ጋር ተቀምጦ ለሃይማኖት የሚቀመጠው ዲፊኒሽን ምንድን ነው? ከህግ አንፃር ላወራላችሁና ሴት ኦፍ ሲንስሊ ሄልድ ቢሊቭስ እምነት አለው በራሱ ጥብቅ የሆነ እምነት መነሻው እሱ ነው። ሁለተኛው ሪኳየርመንቱ ዛት ኢንፍሉዌንስ አን ኢንዲቪጁዋል ኤቲክስ ኤንድ ሞራል ሰውየው የዛ ሃይማኖት ተከታይ ነው የሚለው አማኝ ያ ሃይማኖት በሚያስቀምጠው የኤቲክስ እና የሞራል ኮንዳክት መሰረት የሚተገብር ሆኖ አስ ሪኮግናይዝድ ባይ ታክስ ኤክሰፕት ስታትስ አንደር ታክስ አውቶሪቲ ይላል ማለት ነው። ስለዚህ እንደዚህ አይነት ብዙ ቴክኒካል ነገሮች ያስቀምጥና ያ መስፈርት ያሟላ ሃይማኖት ነው፣ ያ መስፈርት ያላሟላ ሃይማኖት አይደለም። ይሄን ነገር የቱ ጋር እናመጣዋለን በኋላ ሪሊጅን ኤንድ ሴኩላራይዜሽን ላይ በደንብ እናያለን ማለት ነው። መንግስት ሃይማኖትን ዲፋይን እያደረገ ነው እዚህ ጋር። ስለዚህ ይችላል ወይ አንድ ሰው እኔ ሃይማኖት ነው ይሄ እምነቴ ነው ኖ ፎር አዘር ፐርፐስ ትችላለህ፣ ከኔ ጋር ባለ የታክስ መክፈልና አለመክፈል ኮንዲሽን ግን መካከል የኔን ዲፊኒሽን ነው የምትቀበለው የሚል አንድምታ ያለው ነው ይሄ። ስለዚህ ያን ይችላል ወይ አይችልም ወይ የሚለውን አሁን ማንሳት አልፈለኩም፣ በኋላ እናያለን። ስንት ደረስን? 5። ስድስተኛው ኮንሰፕቹዋል ዲፊኒሽን ይባላል። የሃይማኖት ኮንሰፕቹዋል ዲፊኒሽን። ይሄ ደግሞ ኮንሰፕቹዋል ዲፊኒሽን ራሱ ምንድነው? ክራይቴሪያዎች አትሪቢዩቶች ያስቀምጣል። ትንሽ ከፕሪሳይዚንግ ጋር ይለያል፣ ግን ሰፊ ነው ካታጎሪ የሚያስቀምጠው። ካታጎሪ ፎር ሰም ፐርፐስ ሳይሆን በጣም በዛ ያለ ካታጎሪ ፕሮፐርቲስ ያስቀምጣል። የአንድን ዲፋይን አደርጋለሁ ብሎ ለተነሳው ነገር ማለት ነው። በኋላ ጀነስና ዲፈረንስ ሳይንስ ላይ ያየው ነው እንጂ የሚለያየው ምንድነው? በጣም ትኩረት ስለሚያደርግ ነው ይሄኛው፣ ያኛው ትንሽ ስለሚሰፋ ነው። ለምሳሌ በዚህ ሜተድስ ምን አይነት ሜተድስ ነው የሚጠቀመው? የኮንሰፕቹዋል ዲፊኒሽን ኔሴሰሪ ኮንዲሽን ያስቀምጣል፣ ሰፊሽንት ኮንዲሽኖችን ያስቀምጣል። ለምሳሌ ሃይማኖትን ሲል ሃይማኖት ማለት ሲስተም ነው። አንድ ሲስተም ብቻ አይደለም፣ ሲስተም ኦፍ ቢሊፍ ነው። የሲስተም ኦፍ ቢሊፍ ብቻ አይደለም፣ ሲስተም ኦፍ ፕራክቲስ ነው። ይሄ ኔሴሰሪ ኮንዲሽን ነው። መጀመሪያ ሃይማኖት የሚባለው ነገር ዲፋይን ስናደርግ ይህንን ኔሴሰሪ ኮንዲሽን አስቀምጦ ነው የሚጀምረው። ከዛው ሰፊሽንት ብሎ እንደ ምሳሌ ነው፣ ሌሎች ነገሮችንም ማስቀመጥ ይቻላል። ሰፊሽንት ይልና 3 ክራይቴሪያዎችን ደግሞ መልሶ ያስቀምጣል። ለምሳሌ ኮሚትመንትን ያስቀምጣል፣ ሪቹዋል መኖሩን ያስቀምጣል፣ ኤክስቴንሻል ጥያቄዎችን የሞት፣ የዕጣ ፈንታ፣ የውልደት፣ ሚኒንግ ኦፍ ላይፍ፣ የህይወት ትርጓሜ የመሳሰሉ ሰፊሽንት ኮንዲሽኖችን ያስቀምጥና በኔሴሰሪ ኮንዲሽን ቅድም ያልኳችሁን ሲስተም ኦፍ ቢሊፍ ኤንድ ፕራክቲስ አደረገ። 3 ደግሞ ሰፊሽንት ክራይቴሪያዎችን አስቀመጠና
ስለዚህ ሃይማኖት ማለት ሲስተም ኦፍ ቢሊፍ ኤንድ ፕራክቲስ ዛት ኢንቮልቭ ኮሚትመንት ቱ ዲቫይን ሪቹዋልስ ምናምን ያለውን ብሎ ቅድም ያልኳችሁን የኔሰሪ ኮንዲሽን እና የሰፊሽንት ኮንዲሽንን ያስቀምጣል ማለት ነው። ኮንሰፕቹዋል ዲፊኒሽን የምንለው ማለት ነው። ሌላው ኦፕሬሽናል ወይ ፋንክሽናል ዲፊኒሽን የምንለው ይሄ ደግሞ ዋት ኢት ዳዝ ነው። ነገርየው ምንድነው ፋንክሽኑ ምንድነው ኢፌክት የሚለውን ነው የሚያው። ነገርየው ምንድነው አይደለም። ነገርየው የሚፈጥረው ፋንክሽን የፈጠረው ኦፕሬሽናል ነገር የፈጠረው ኢፌክት ምንድነው የሚለውን ነገር መሰረት በማድረግ ሃይማኖትን ዲፋይን ያደርጋል ማለት ነው። ስለዚህ በአንድም በሌላ ምን እያደረገ ነው? የሶሺዮሎጂ፣ የአንትሮፖሎጂ፣ የሳይኮሎጂ ቅድም እናነሳዋለን ያልኳችሁ። ምክንያቱም እነሱ ፋንክሽናል ኤሌመንት ኦፍ ዘ ሪሊጅን ነው የሚያዩት። ስለዚህ ለሪሊጅን ዲፊኒሽን ሲሰጡ የኦፕሬሽናል ዲፊኒሽን ሞዴልስን ተጠቅመው ነው ማለት ነው። ልክ እንደ ህግ የፕሪሳይዚንግን አይጠቀሙም ወይ ደግሞ ሄደው ከአንድ ሌክሲካል ከአንድ ዲክሽነሪ ገልብጠው አያመጡም። እነሱ ከቆሙበት የጥናት ዘርፍ ይቆሙና ምንድነው ፋንክሽኑ? ምክንያቱም አንትሮፖሎጂ የስነ ሰው ጥናት ነው አይደል የሚባለው ማለት ይመስለኛል። ስለ ሰው የሚያጠና ነው አይደል? ስለዚህ ከዛ ላይ ቆመው ነው ዲፊኒሽን የሚሰጡት ለሃይማኖትም ይሁን ሌሎች ነገሮች ማለት ነው። እኛ ጉዳያችን ሃይማኖት ስለሆነ እንጂ ማለት ነው። ስለዚህ ኦፕሬሽናል ዲፊኒሽን ወይ በሌላ ስሙ ፋንክሽናል ዲፊኒሽን ይሄ ነው ማለት ነው። what it does ነው ማተር የሚያደርገው ማለት ነው። what it is አይደለም ማለት ነው። ከመጨረሻው አንድ ወደዚህ የሚቀረው ምንድነው? ሪል ዲፊኒሽን ምንድነው ነው። ይሄ ሞዴልስ ነው አክቹአሊ ሜተርስ አይደለም። ሪል ዲፊኒሽን ማለት ለሃይማኖት የምንፈልገው ይሄን ነው። አብዛኛው ጊዜ ፍልስፍናም ኢሴንስ ስለሚያጠና ሪል ዲፊኒሽን ነው ለመስጠት የሚሞክረውና እነ ፕላቶና አርስቶትልም በዚህ ነው ከዲፊኒሽን ጋር ተያይዞ በደንብ የሚታወቁት ማለት ነው። ሪል ዲፊኒሽን ምንድነው? ኢንሴንሱን ይፈልግና ለነገሩ ዲፊኒሽኑን ከኢንሴንሱ ተነስቶ ይሰጣል ማለት ነው። ጄነስ እና ዲፈረንሺያ ማለት ነው። ሃይማኖት ጄነስን ዲፈረንሺያል ስናይ በደንብ እንረዳዋለን። ሪል ዲፊኒሽን ሜተድ ስለሆነ ጄነስን ዲፈረንሺያል ሜተድስ ነው የሚጠቅመው። ሪል ዲፊኒሽን የአንድን ነገር ሪል ዲፊኒሽን ለማግኘት ነው። ሪል ዲፊኒሽኑን ለማግኘት ኢንሴንሱን ማግኘት አለብን። ኢንሴንሱን ለማግኘት ደግሞ ጄነስ እና ዲፈረንሺያውን መለየት አለብን ነው ባጭሩ። ስለዚህ ጄነስን ዲፈረንሺያል በደንብ እንዲያው ምክንያቱም የሃይማኖት ዲፊኒሽኑን ከዚህ ተነስተን የምንሰራው ስለሆነ ማለት ነው።